በተለያዩ ሰበብ አስባቦች ማለትም በትህትና፣ በይሉኝታ፣ በፍቅርና በመሳሰሉት ሽፋን ራሳችሁን ያላግባብ ዝቅ ስታደርጉ የምታዩት የሰዎችን የእግር ጫማ ብቻ ነው። አንደበቱን የደፋ ሰው ከሰማዩ ግርማ ይልቅ የመሬቱ ትቢያ ቅርቡ ነው። ዛሬ ይህንን የባርነት መንፈስ ሰብራችሁ ወደ ዙፋናችሁ የምትመለሱበትና ለራሳችሁ የማይታጠፍ ክብር የምታወጁበት ቀን ነው። አብዛኞቻችን ሰው ምን ይለኛል በሚል ስውር ፍርሃት ተተብትበን የራሳችንን ህልምና ፍላጎት እየገደልን ለሌሎች ሰዎች ምቾት ብዙ ዓመታት ኖረናል። ሌላውን ላለማስቀየም ስትሉ ብቻ አይሆንም ማለት በሚገባችሁ ቦታ እሺ ካላችሁ ሳታውቁት ለባርነት ራሳችሁን አሳልፋችሁ እየሰጣችሁ ነው። ሰዎች በይሉኝታችሁ በኩል ይገቡና እናንተ በደማችሁ የገነባችሁትን የክብር ግዛት እንደፈለጉ ይፈነጩበታል። ይሉኝታ ከልኩ ሲያልፍ ለራስ ክብር ከመስጠት ይልቅ ለሌሎች ሰዎች ስሜትና አመለካከት ከሚገባው በላይ ቦታ መስጠትና ለራስ አቋምና ፍላጎት ግን ትኩረት መንፈግ ነው። ሰዎች እናንተን የሚረግጧችሁ ይከፋችኋል ብላችሁ ድንበራችሁን ክፍት ስታደርጉ ነው። አይሆንም የሚለው ቃል የእናንተ የነጻነት አዋጅና የክብራችሁ ጠባቂ ወታደር ነው። ራሳችሁን ከይሉኝታ እስር ቤት ነጻ ስታወጡ ሰዎች እናንተን መርገጥ ይቀርና በፊታችሁ ሲቆሙ ድንበር እንዳላችሁ ይረዳሉ። እናንተ የራሳችሁ ሕግጋትና መርሆች ቆራጥ ስትሆኑ ዓለም የእናንተን አይሆንም በጸጋ ለመቀበል ትገደዳለች። ማንነታችሁ ክብር ይኖረው ዘንድ መጀመሪያ ካላስፈላጊ ይሉኝታ ሰንሰለት ተላቀቁ። ብታምኑም ባታምኑም አንድ እውነት ልንገራችሁ። በፍቅርና ሰዎችን በማክበር ስም ራሳችሁን ዝቅ የምታደርጉ ከሆነ ያላችሁበት ግንኙነት መተሳሰብ ሳይሆን ባርነት ነው። ብዙዎቻችሁ ስለምወደው ነው፣ ስለማፈቅራት ነው ወይም ስለማከብረው ነው በሚሉ ሰበቦች ለክብራችሁ የማይመጥኑ ድርጊቶችን ከልክ በላይ ትታገሳላችሁ። እውነተኛ ፍቅርና ክብር የሚጀምረው ከራስ ነው። ለራሱ ክብር የሌለው ሰው ለሌላው ሰው የሚሰጠው ክብር ዋጋ የለውም። ብዙ ጊዜ የሆነ ያልሆነውን እሺ በማለትና ራሳችሁን ዝቅ በማድረግ ሰዎችን ማቆየት የምትችሉ የሚመስላችሁ ከሆነ ተሳስታችኋል። ሰዎች በቀላሉ ያገኙትን ነገር ዋጋ አይሰጡትም፣ ይልቁንም ያቃልሉታል፣ ይረግጡታል። እርግጥ ነው ሰዎችን ማክበር ታላቅነት ነው፣ በሳልነት ነው፣ አዋቂነትም ነው። ነገር ግን ከልኩ ሲያልፍ ወይም ኦቨር ፖላይትነስ ለጉረኞች፣ ለጨካኞችና ለሰው ስሜት ለማይጨነቁ ሰዎች የልብ የሚሰጥ ክፍት በር ነው። እናንተ በፍቅር ውስጥ ሆናችሁ እንኳ የማይታለፍ ቀይ መስመር ሊኖራችሁ ይገባል። መስዋዕትነት ማለት ማንነትን አሳልፎ መስጠት ሳይሆን ከማንነት በላይ ለሆነ ዓላማ መቆም ነው። ነገር ግን በግንኙነቶች ውስጥ ራሳችሁን ስታሳንሱ ወይም ከሚገባው በላይ ዝቅ ስታደርጉ ለዛ ሰው እኔን ለማግኘት ምንም አይነት ዋጋ መክፈል አያስፈልግም የሚል መልእክት እያስተላለፋችሁ ነው። ለራሳችሁ ያላችሁን ክብር በፍቅር ወይም በአክብሮት ስም አሳልፋችሁ ካልሰጣችሁ ከሰዎቹ ጋር ያላችሁ ግንኙነት ሚዛናዊነት ይኖረዋል። ያ ማለት በሁለቱም አቅጣጫ ፍቅር አለ፣ መከባበር አለ ማለት ነው። አንዱ ረጋጭ፣ አንዱ ደግሞ ተረጋጭ አይሆንም። አንዱ ንጉሥ፣ ሌላው ደግሞ ሎሌ አይሆንም ማለት ነው። እናም በቃ ያላግባብ ለማንም ዝቅ አትበሉ። ማወቅ ያለባችሁ ስነ ልቦናዊ እውነት ሰዎች እናንተን የሚረግጧችሁ እናንተ መጀመሪያ ራሳችሁን ስለረገጣችሁ ነው። ዓለም እናንተን ለማንኳሰስና ዝቅ ለማድረግ ሁልጊዜም ቢሆን ዝግጁ ናት። ነገር ግን ይህ ጥቃት ስኬታማ የሚሆነው እናንተ በውስጣችሁ እኔ ዝቅተኛ ነኝ፣ ተራ ሰው ነኝ፣ ለማንም አልመጥንም የሚል የመርዝ ሐሳብ ስታስተናግዱ ብቻ ነው። ይህ የዝቅተኝነት ስሜት በውስጣችሁ ሲሰርጽ ለሁሉም ነገር ድፍረት ታጣላችሁ። ንግግራችሁ ተራና የማይረባ ይሆናል። ገጽታችሁም ለንቀት ይመቻል። እናንተ ለራሳችሁ ያላችሁ አመለካከት ዝቅተኛ ከሆነ ሰዎች የእናንተ ማንነት እንደፈለጉ እንዲረግጡት መግቢያ በር እየከፈታችሁላቸው ነው። ዝቅተኝነት ትህትና አይደለም። ይልቁንም ፈጣሪ የሰጣችሁን ታላቅ አቅምና ማንነት መካድ ወይም ማቃለል ማለት ነው። ራሳችሁን እንደ ንጉሥ ወይም እንደ ንግሥት በክብር ልታዩት ይገባል። ንጉሥ ዝቅ አይልም፣ ምክንያቱም ዝቅ ካለ አክሊሉ ይወድቃል። እናንተም የማንነታችሁ አክሊል ከራሳችሁ ላይ እንዳይወርድና
በጠላቶቻችሁ እግር ስር እንዳይወድቅ አንገታችሁን ቀና፣ ትከሻችሁን ጀባ፣ በራስ መተማመናችሁን ሞላ አድርጉት። የዝቅተኝነት ስሜትን ከውስጣችሁ ነቅላችሁ ስታወጡ በዙሪያችሁ ያሉ ሰዎች የእናንተን እኩልነት ለመቀበል ይገደዳሉ። መረገጥን የምታቆሙት እናንተ ለመረገጥ የማይመች ሹል፣ ጠንካራና አንጸባራቂ ማንነት ስትገነቡ ነው። ራሳችሁን ካላከበራችሁ ዓለም የምትሰጣችሁ ብቸኛ ስጦታ መናቀን ብቻ ነው። አጥርና ድንበር የሌለው ማንነት ለወራሪዎች ክፍት ነው። ሰዎች እናንተን መርገጥ የሚደፍሩት የእናንተን የማይታለፍ ቀይ መስመር ባለማወቃቸው ሳይሆን እናንተ ያንን መስመር ለማስከበር ያላችሁ ጽናት ጠንካራ ስላልሆነ ነው። ድንበር ማለት በሰዎችና በእናንተ መካከል የምታቆሙት የጥላቻ ግድግዳ ሳይሆን እናንተን እንዴት ሊይዟችሁ እንደሚገባ ለሰዎች የምትሰጡት የአጠቃቀም መመሪያ ነው። ድንበር የሌለው ሰው እንደ ሜዳ ነው። ሁሉም ሰው ይጫወትበታል፣ ሁሉም ሰው ይረግጠዋል፣ ሁሉም ቆሻሻውን ይጥልበታል። በሁሉም አይነት ማህበራዊ ግንኙነቶች ውስጥ ድንበራችሁን በደማቅ ቀለም ማስመር አለባችሁ። አንድ ሰው ካልተገባ ንግግር፣ ካልተገባ ድርጊት ወይም ከንቀት ጋር ወደ እናንተ ሲመጣ በመጀመሪያው ቅጽበት እዚህ ጋር ይበቃሃል የሚል የማያወላውል መልእክት መስጠት የክብራችሁ ግዴታ ነው። ድንበራችሁን ለማስከበር ስትሉ ሰዎችን ማጣት ካለባችሁ አድርጉት። ያንን ማጣት ደግሞ እንደ ትልቅ ትርፍ ቁጠሩት። ምክንያቱም ክብራችሁን የሚነካ ሰው የህይወታችሁ የጉዞ አጋር ሊሆን አይገባውም። ያ ሰው አብሯችሁ መጓዝ ከፈለገ ገና ከጅምሩ የንቀትን መርዝ ከልቡ ማስወገድ አለበት። እናንተ ድንበራችሁን በጠበቃችሁ ቁጥር ሰዎች ወደ እናንተ ሲመጡ በከፍተኛ ጥንቃቄና በአክብሮት ይሆናል። ዝቅ አትበሉ፣ ምክንያቱም ዝቅ ስትሉ ድንበራችሁ አብሮ ይፈርሳል። እናንተም የማንም መረገጫ ትሆናላችሁ። ሰዎች እናንተን መርገጥ የሚችሉት የእናንተን ስሜት መቆጣጠርና ማንቀሳቀስ ሲችሉ ብቻ ነው። አንድ ሰው እናንተን ለማንኳሰስ ወይም ዝቅ ለማድረግ ሲሞክር እናንተ ወዲያውኑ በቁጣ በጩኸት ወይም ራሳችሁን ለመከላከል ምላሽ ወይም ሪያክሽን ስትሰጡ ሳታውቁት የዚያን ሰው የበላይነት እያረጋገጣችሁ ነው። ቁጣና ጭንቀት የድክመት ምልክቶች ናቸው። ምክንያቱም ለጠላታችሁ እናንተን የማሳበድ ስልጣን ሰጥታችሁታል። እናንተ ግን ከፍ ያለ ማንነት ካላችሁ ለማንኛውም ትንኮሳ የምትሰጡት ምላሽ ከእርጋታና ከምርጫ ወይም ቾይስ የመነጨ መሆን አለበት። ዝቅ የማይለው ስብዕና ለየትኛውም ውጫዊ ግፊት በቀላሉ ስሜቱን አሳልፎ አይሰጥም። ሁሌም ትልቁ መሳሪያችሁ ስሜታዊ ነፃነታችሁ ይሁን። ሰዎች ዝቅ ሊያደርጓችሁ ሲሞክሩ እናንተ ግን ባልተናወጠ እርጋታና በትኩረት ወደ አይናቸው ስትመለከቱ ያ እናንተን ለመርገጥ የመጣው እግር አቅም ያጣል፣ ይልፈሰፈሳል። ሰዎችን የሚያሸንፈው ጩኸታችሁ ሳይሆን የእናንተ የማይደፈርስ ጸጥታ ነው። ስሜታችሁን ስትገዙ በዙሪያችሁ ያሉ ሰዎች እናንተን መቆጣጠር እንደማይችሉ ይረዳሉ። መቆጣጠር የማይቻልን ነገር ደግሞ ማንም ሊረግጠው አይደፍርም። ዝቅ አትበሉ፣ ምክንያቱም ለሰዎች ትንኮሳ ምላሽ ለመስጠት በወረዳችሁ ቁጥር ከነሱ ጋር እኩል ትቢያ ውስጥ ትገባላችሁ። ከፍ ብላችሁ በዝምታ ስትመለከቷቸው ግን የነሱ ንቀት ወደ እናንተ ሳይደርስ ወደ ራሳቸው ይመለሳል። ዓለም ለደካማና ፋይዳ ለሌለው ሰው የምትሰጠው ብቸኛ ቦታ ከግርጌ ነው። ሰዎች ሊረግጧችሁ የሚደፍሩት እናንተ ለራሳችሁና ለስራችሁ ያላችሁ የብቃት መለኪያ ወይም ስታንዳርድ ዝቅተኛ ሲሆንና በራሳችሁ ላይ ምንም አይነት እሴት ሳትጨምሩ ስትቀሩ ነው። ተራ ወይም ኦርዲናሪ መሆን ለንቀት ግብዣ ነው። እናንተ ግን በማንኛውም በምትሰሩት ዘርፍ በምታሳዩት ስብዕናና በምትሰጡት አገልግሎት ተወዳዳሪ የሌለው ብቃት ስታሳዩ ሰዎች እናንተን ከመቅረብና ከማክበር ውጪ ምርጫ አይኖራቸውም። ይህ የብቃት ማህተም ለእናንተ የማይደፈር ከፍታ ይሰጣችኋል። በዚህ የከፍታ ጉዞ ላይ ለራሳችሁ የማይደፈር የጥራት ግንብ አውጡ። በንግግራችሁ፣ ባለባበሳችሁ፣ በጊዜ አጠቃቀማችሁና በሥራ ውጤታችሁ ላይ የምታሳዩት ብቃት እናንተን መርገጥ ለሚፈልጉ ሰዎች ትልቅ ግድግዳ ይሆንባችኋል። ሰዎች ሊረግጧችሁ የሚደፍሩት እናንተ ተራ ሆናችሁና በእነሱ እጅ በምትወድቅ ትናንሽ ጥቅማ ጥቅሞች ስር ስትገኙ ብቻ ነው። ነገር ግን ከተራነት ወጥታችሁ ወደ ብቁነት ስትሸጋገሩ መረገጥ ይቅርና ሰላምታችሁን ለማግኘት የሚጓጉ ሰዎች ይበዛሉ። ዋጋችሁን በቃላት አትለምኑ፣ ዋጋችሁን በብቃታችሁ አስከብሩ። ብቁ ሰው በሄደበት ሁሉ ክብሩ አብሮት ይሄዳል። ደካማ ግን
ክብሩን ፍለጋ በሰዎች እግር ስር ይልፈሰፈሳል። አብዛኞቻችን በቡድን ውስጥ ለመታቀፍ፣ በጓደኛ ለመወደድና በሰዎች ዘንድ ተቀባይነትን ለማግኘት ስንል የራሳችንን ክብርና ድንበር አሳልፈን እንሰጣለን። ይህ የመገለል ፍርሃት ነው ውሎ ሲያድር ለንቀት በር የሚከፍተው። ነገር ግን ክብሩን የሚያውቅ ሰው ክብሩ በሚነካበት ቦታ ላይ ከመገኘት ይልቅ ብቸኝነትን በድፍረት ይመርጣል። ብቸኝነትን ያልፈራ ሰው ደግሞ ለማንም ባሪያ አይሆንም። ሰዎች የእናንተን ድንበር ሲጥሱና ሲንቋችሁ ያለምንም ማብራሪያና ጩኸት ዞር ብሎ መሄድ መቻልን ልመዱ። በአጉል ጓደኝነትና ፍቅር ውስጥ ተደብቃችሁ ከምትረገጡ በብቸኝነት ከፍታ ላይ ሆናችሁ መከበር ይሻላል። ብቻችሁን መቆም የምትችሉ ጠንካራ መሆናችሁን ዓለም ስታውቅ ሰዎች እናንተን ለማግኘት በራሳቸው ላይ ጥንቃቄ ማድረግ ይጀምራሉ። ዝቅ አትበሉ፣ ምክንያቱም ዝቅ የምትሉት ለሰዎች ስትሉ ከሆነ መጨረሻችሁ ብቸኝነት ብቻ ሳይሆን ውርደትም ጭምር ነው። የቃላቶቻችሁ መብዛት ከክብራችሁ መጉደል ጋር ቀጥተኛ ግንኙነት አለው። ብዙዎች ራሳቸውን ለማስረዳት፣ ሰዎችን ለማስደሰት ወይም ተቀባይነትን ለማግኘት ሲሉ ያለማቋረጥ ይናገራሉ፣ ይለማመጣሉ። ነገር ግን ሰዎች በንግግራችሁ ውስጥ የሚታየውን የመረጋጋት ጉድለት ሲረዱ ይንቋችኋል። ብዙ የሚናገር ሰው ሚስጥሩን ይበትናል፣ ቃሉን ያረክሳል፣ ከዛም ለንቀት ይዳረጋል። እናም ዝምታችሁ ከንግግራችሁ በላይ ኃይል ሊኖረው ይገባል። ሰዎች እናንተን ዝቅ ለማድረግ ሲሞክሩ ረጅም ማብራሪያ ከመስጠት ይልቅ በጥልቅ ዝምታና በትኩረት ወደ አይናቸው መመልከት ብቻ ትልቅ ምላሽ ነው። ዝምታችሁ ሰዎችን ይህ ሰው ምን እያሰበ ነው በሚል ስጋት ውስጥ እንዲወድቁ ያደርጋቸዋል። የሚፈራ ሰው ብዙ ይናገራል። በራሱ የሚተማመን ሰው ግን በዝምታ ነገሮችን ያስተውላል። ዝቅ አትበሉ፣ ምክንያቱም ራሳችሁን ለማስረዳት በደከማችሁ ቁጥር ለሰዎች የእናንተን ማንነት የመገምገም ስልጣን አሳልፋችሁ እየሰጣችሁ ነው። ቃላችሁ ሚዛን እንዲኖረው ከፈለጋችሁ መጀመሪያ አንደበታችሁን ቆጥቡ። በዝምታ የተሸፈነ ማንነት ሊደፈር የማይችል ምሽግ ነው። አእምሮአችሁ ለአካላችሁ መልእክት እንደሚልክ ሁሉ አካላችሁ ደግሞ ለአእምሮአችሁና በዙሪያችሁ ላለው ዓለም መልእክት ይልካል። ብዙዎቻችሁ በይሉኝታና በዝቅተኝነት ስሜት ስትሸነፉ አካላችሁ በራሱ ይታጠፋል፣ ትከሻችሁ ይወድቃል፣ አንገታችሁ ይደፋል፣ አይናችሁም መሬቱን ያያል። ይህ የተሸናፊነት አቋም ለሰዎች እኔ ዝቅ ያልኩ ነኝ፣ እርገጡኝ የሚል ግልጽ የግብዣ ካርድ ነው። ሰዎች እናንተን የሚረግጧችሁ እናንተ በአካላችሁ ለባርነት የተዘጋጀሁ ነኝ የሚል ምልክት ስለምታሳዩ ነው። ዝቅ የማይለው ማንነት ግን መጀመሪያ የሚገለጠው በቀጥተኛና ባልተገደበ የአካል ቋንቋ ነው። አካላችሁ የእናንተ የክብር አምባሳደር ነው። ትከሻችሁን ወደ ኋላ መመለስ፣ አከርካሪ አጥንታችሁን ቀጥ ማድረግና ያገጫችሁን አቅጣጫ ከፍ ማድረግ የአካል ልምምድ ብቻ ሳይሆን የማንነት አዋጅ ነው። ይህ አቋም በውስጣችሁ የድፍረት ሆርሞን ወይም ቴስቶስትሮን እንዲጨምርና የፍርሃት ሆርሞን ወይም ኮርቲሶል እንዲቀንስ ያደርጋል። ሰዎች እናንተን ለማንኳሰስ ሲሞክሩ አይናችሁን ሳታረግቡና አካላችሁን ሳታሳነሱ ፊት ለፊት መቆማችሁ ብቻ የጥቃታቸውን ኃይል ያመክነዋል። እናንተ የያዛችሁትን ቦታ ወይም ስፔስ በግርማ ስትሞሉት ዓለም ለእናንተ ቦታ መልቀቅ ትገደዳለች። ብዙ ጊዜ ሰዎች ሌሎች ሰዎች እንዲረግጧቸው የሚፈቅዱት ዋጋቸውንና ደስታቸውን በሌሎች እጅ ላይ አሳልፈው ስለሰጡ ነው። ሰው ካልወደደኝ፣ ሰው ካላቀረበኝ፣ ሰው ካልተቀበለኝ እሞታለሁ የሚል መንፈሳዊ ድህነት ያለበት ሰው ለማንም ተገዥ ለመሆን ቅርብ ነው። ነገር ግን የእናንተ እውነተኛ ማንነትና ክብራችሁ ከሰዎች ውሳኔና ፍላጎት በላይ መሆኑን ስትረዱ ዋጋችሁ በእርግጥም ይታወቃል። በጥንካሬና በልዕልና ጉዞ ውስጥ ይህንን እውነት በልባችሁ ቅረጹት። ዓለም ሊሰጣችሁ የማይችለውን ክብር ሊነጥቃችሁም አይችልም። ከይሉኝታ እስር ቤት ወጥታችሁ የውሸት ፍቅርንና አጉል አክብሮትን ሰብራችሁ ድንበራችሁን በብረት አጥራጥራችሁና በአካላዊም ሆነ በመንፈሳዊ ግርማችሁ ጸንታችሁ ስትቆሙ ዓለም እናንተም መርገጥ አቁማ በአድናቆት ልትከተላችሁ ትገደዳለች። ከዛሬ ጀምሮ ለውስጣችሁ እንዲህ በሉት፣ እኔ ለማንም መረገጫ የመሆን ትቢያ አይደለሁም። እኔ ሊደፈር የማይችል የክብር ተራራ ነኝ በሉት። ቀና ብላችሁም ተራመዱ። ለዛሬ አበቃው። በሌላ ጊዜ በሌላ ሐሳብ እስክንገናኝ ሰላም ሁሉ ከእናንተ ጋር ይሁን።